በጣም እኔ ላፊ አቋም ተመችቶኝ በጣም ድሮ በጣም ወፍረ ነበር ወደሳለ ካገሎት አካባቢ በጣም ወፍሬ ነበር የምር በጣም ብዙ ሰዎች ይወን እንደው ይጠይቁኛል ማለት የኔና አንተን መገናኘት በጣም ብዙ ሰው ይፈልጋልና ቢያንስ ተገናኝተናል አይደል እንግዲህ ተገናኝተናል ሰላም ተባብለናል ብዙ የሚወዱን ሰዎች አሉ የሰው ፍቅር አለ እውነት በጣም እኔም ደስ ብሎኛል ስላገኘሁት እኔን ራሱ ስንት ሰው እንደሚጠይቀኝ ነው አመሰግናለሁ የምትጠይቁንም ሰዎች እንግዲህ በዚህ አጋጣሚ ተገናኝተናል የምር ደስ ብሎኛል ለማንኛውም ነቃበሉ ቡና ላፍላ ብቻ በጣም ደስ ያለኝ የምር ከመለ በላይ በጣም ደስ ብሎኛል ህይወት ብዙ ነገር አላት ብቻ አገናኘችን ብቻ እንደዚህም እንኳን በሌላ መንገድም ቢሆን መተሰላየኝ ደስ ብሎኛል የምር ማይቲም አይቀር ነበር ብዙ አመትም ቢሆን ነው የሆነ ቀን ምናምን ነገር እንደማያት ምናምን ነገር ይሰማኝ ነበር አይ በጣም ነቃለች እኮ ገርሞኛል እንኳን ደህና መጣሽ አበባ ደግሞ በጣም ታውቃለች የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንዳበኔ ስበል ለተቡና ሰውኛንቻ እናንተ ያወራችሁ ይሄ እንዳልኩት በኋላ አሁን እኔ ቡና ላፍላለሁ አራኒ ያፈላሉ አሞሻል ቡና ላፍላ ምናምን አረጋግ ተረጋግ ችግር አሉ ኩል ነገ ምናምን ነገር እንገናኝ ችግር ሌላ አንዴ ቡና ተጠጣለ እንዴ ያፈላሉ እዚህ መጣ ቡና ተጠጣለ እኔ ነገር ባይኖ እንጂ ለማላ ፈላሉ በቃ ላፍላ ተዘካሩ ቃንተ ከባለ ሲጀመር እሺ አንቺ ታፈይሉ مش وقت بتاع እኔና ነቀርኩ ላንቺ ቡና ይዤ ነበር እኔ ራሱ ነው ነበር ይዤ ከዛ ቤትሽን በደም ስለማላውቀው እንጂ አፈላልሽ አረ ችግር የለውም ሰላም አለች እኔ ማፈላለው እኔ ነበር ማፍላት የነበረብኝ አረ ችግር የለውም ረፍት አርቀች እና ተሻለሻው ጭራሽ ምን አልታፈይ እና ታዲያ በደም ማፈላለው አመሰግናለሁ ተው አንቺ አፍልተሽ ራሱ እሷ እንዳፈላሽ ነው ቅድም እንደዛ ሆኖሽ ሳይሽ በጣም ነው የደነገጥኩኝ እንግዲህ ቤተሰቦች እናንተም ብዙዎቻችሁ ደንግጣችኋል ብዬ አስባለሁ አሁን ሰላም ናት እኔም ሰላም ነኝ እኔ እንደውም የመሰለኝ በመምጣቴ ምናምን ነገር ብላ ዘጽቶኝ ነበር ከኋላ ግን ኖርማል ነው እና እንደራስለሽ ምናምን ነገር ደስ ብሎኛል እየሳቀች ስላገኘኝ ያለን ጊዜ አጣበመት ስላገኘኝ በጣም ደስ ብሎኛል የምር ብቻ በጣም አመሰግናለሁ ለማለት ነው ወደች እና አላቅም ምን እንደምላችሁ አላቅም ሌላ ስሜት ነው የተሰማኝ ይገባችኋል በዚህ እና ሄሎ አሁን ደህና ናት ደግሞ ደህና ሆና ምናምን ነገር ሌላ ቀን እንደምታያት ምናምን ነገር ተስፋ አደርጋለሁ ቃል ገባላችኋለሁ እና ደህና ትሆናለች በደንብ انا منو لا
እሺ በቃ ወደ ቡናው ልሂድ አመሰግናለሁ